እርጅና የማይቀር የተፈጥሮ ሕግ ወይስ ሊታከም የሚችል በሽታ? ለዘመናት የሰው ልጅ ሞትን ለማሸነፍና ወጣትነቱን ለማስጠበቅ ያልቆፈረው ጉድጓድ የለም። ነገር ግን በቅርብ ጊዜ የወጡ የሳይንስ ግኝቶች አስገራሚ ነገር እያሉን ነው። እርጅና በሽታ ነው፣ ሊታከምም ይችላል ቢሏችሁስ? በዚህ ሰዓት በዓለም ላይ ካሉት 8 ቢሊዮን ህዝቦች መካከል የተወሰኑቱ ብቻ ለምን ከ100 ዓመት በላይ ይኖራሉ? ሚስጥሩ ደማቸው ውስጥ ወይስ በልማዳቸው? ዛሬ የምነግራችሁ ስለ ቆዳ ክሬም ወይንም ስለ ፕላስቲክ ሰርጀሪ አይደለም። የምንወርደው ወደ ሴሎቻችን ጥልቅ ሚስጢር ነው። እድሜያችንን በ20 ዓመት ወደ ኋላ መመለስ ይቻላል። ሳይንሱ ምን ይላል? ዛሬ በላቦራቶሪዎች ውስጥ የተደበቁ ሳይንሳዊ እውነታዎችንና በዓለም ዙሪያ የሚገኙ የረጅም ዕድሜ ባለቤቶችን ሚስጥር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እድሜን ወደ ኋላ የሚመልሱ 8 ቁልፍ ሳይንሳዊ ግኝቶችን እነግራችኋለሁ። በተለይ ቁጥር 4 ላይ የምነግራችሁ እጅግ ጠቃሚ ነው። ሰላም ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም ለናንተ ይጠቅማል ብዬ ያልኩትን የጤና ትምህርት ይዤላችሁ የቀረብኩ ሲሆን ቪዲዮን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ የጤና ባለቤት ይሁኑ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት እባላለሁ። በየቀኑ በሰውነታችን ውስጥ በቢሊዮን የሚቆጠሩ ሴሎች ይሞታሉ፣ በቢሊዮን የሚቆጠሩ ደግሞ ይተካሉ። ነገር ግን እድሜያችን እየገፋ ሲሄድ ይህ የመተካካት ሂደት ይስተጓጎላል። ለምን? ሳይንቲስቶች ኢፒጄኔቲክ ኖይዝ ይሉታል። ልክ እንደ አንድ የሙዚቃ ሲዲ ያስቡት። ሲዲው ጭረት ሲበዛበት እንደሚንተባተበው ሁሉ ዲኤንኤያችንም መረጃዎችን ማንበብ ይከብደዋል። ለዚህ ነው ሳይንሱ እርጅና የሚጀምረው ከቆዳችን ሳይሆን ከሴሎቻችን ውስጥ ነው የሚለው። በዲኤንኤያችን ጫፍ ላይ ቴሎመረስ የሚባሉ መጣበቂያዎች አሉ። ልክ የጫማ ክር እንዳይበተን ጫፉ ላይ እንደሚደረገው ፕላስቲክ ማለት ነው። ሴሎቻችን በተከፋፈሉ ቁጥር እነዚህ ቴሎመሮች ያጥራሉ። በጣም ሲያጥሩ ሴሉ መከፋፈል ያቆምና ሰንሴት ሴል ወይንም ዞምቢ ሴል ይሆናል። እነዚህ ሴሎች አይሞቱም፣ ነገር ግን በሰውነታችን ውስጥ በመቀመጥ እብጠትን ወይንም ኢንፍላሜሽንን በመፍጠር ጎረቤት ሴሎችን ያስረጃሉ። እንዲሁም እነዚህ ዞምቢ ሴሎች ናቸው ለቆዳ መጨማደድ፣ ለካንሰርና ለልብ ህመም ምክንያት የሚሆኑት። ሳይንቲስቶች እነዚህ ሴሎችን የሚያጠፉ መድኃኒቶችን በማምረት ላይ ይገኛሉ። በ2009 የኖቤል ተሸላሚዋ ዶክተር ኤልዛቤት ብላክበርን እንደገለጸችው በሰውነታችን ውስጥ ቴሎሜሬስ የተባለ ኤንዛይም አለ። ይህ ኤንዛይም የቴሎመርን ርዝመት የመጨመር አቅም አለው። ይህም ማለት በንድፈ ሐሳብ ደረጃ የሴሎችን ዕድሜ መግፋት ይቻላል ማለት ነው። የጃፓኑ ሼንያ ያማናካን ፋክተርስ የተባሉ ሞለኪውሎችን በመጠቀም የሰውን ቆዳ ህዋስ እስከ 30 ዓመት ወደ ኋላ መመለስ እንደሚቻል አረጋግጠዋል። ይህም ማለት እርጅናን መግታት ማለትም ሪቨርስ ኤጂንግ የሳይንስ ልብ ወለድ ሳይሆን እውን እየሆነ ያለ ጥናት ነው። የሰማያዊ ቀጠናዎች ሚስጥር ብሉ ዞን ሴክሬትስ። ከላቦራቶሪዎች ወጥተን ወደ ዓለማችን እንሂድ። በዓለም ላይ ብሉ ዞን ወይንም ሰማያዊ ቀጠናዎች የሚባሉ 5 ቦታዎች አሉ። እዚህ የሚኖሩ ሰዎች ከሌላው ዓለም በ10 እጥፍ በበለጠ ዕድሜያቸው 100 ይሞላል። ሚስጥራቸው ምንድን ነው? ወደ ጃፓን ኦኪናዋ ስንሄድ ኢኪጋይ የሚባል ጽንሰ ሐሳብ ወይንም ፍልስፍና እናገኛለን። ትርጉሙም ለመኖር ምክንያቱ መኖር ነው ማለት ነው። ብዙዎቻችን ጡረታ ስንወጣ እንቅስቃሴን እናቆማለን። እነሱ ግን እስከ ሕይወት ፍጻሜ ስራን አይፈቱም። የጃፓን ሴቶች ኮሜኑካ የሩዝ ውሃ ለቆዳቸው ይጠቀማሉ። ይህም በቪታሚን ኢ የበለጸገ ሲሆን ቆዳን እንደ ሐር እንዲለሰልስ ያደርጋል። ዋናው ሚስጥራቸው ግን
ሃራ ሃቺ ቡ የሚባል መርህ አላቸው። ትርጉሙም ሆድህ 80% ሲሞላ መብላትህን አቁም ማለት ነው። ሳይንሱ እንደሚለው በትንሽ ካሎሪ መኖር የሴሎችን ዕድሜ ያረዝማል። በጣሊያን ሰርዲኒያ የሚገኙ ሰዎች የሚጠጡት የዋይን አይነት ካይኔኒያ ዋይን ከሌላው ዓለም በ3 እጥፍ የሚበልጥ የጸረ እርጅና ፖሊፌኖልስ ንጥረ ነገር እንዳለው ጥናቶች ያትታሉ። እንዲሁም እዚህ ያሉ አዛውንቶች በየቀኑ ቢያንስ 8 ኪሎ ሜትር በእግራቸው ይጓዛሉ። ቁልፉ ስፖርት መስራት ሳይሆን እንቅስቃሴን የህይወት አካል ማድረግ ነው። ቁጭ ብሎ መዋል እርጅናን ያፈጥናል ይላሉ። ለግሪኮች የወይራ ዘይት ዋና ምግባቸው ነው። የወይራ ዘይት አንቲኦክሲዳንት በመሆኑ የቆዳን መሸብሸብ ይከላከላል። ህንዶች አዩርቬዳ ጠዋት በባዶ ሆድ የሚጠጣ የዝንጅብልና የማር ሻይ ሰውነትን በማጽዳትና ህዋሶችን በመጠገን የቆዳ እርጅናን ይከላከላል። አይስላንዶች የዘረመል ጄኔቲክ ጥናት እንደሚያሳየው እዚህ ሀገር እርጅናን የሚከላከሉ ልዩ የዲኤንኤ ሚውቴሽኖች በብዛት ይገኛሉ። እነዚህ ሀገራቶች የሚያመሳስላቸው አንድ ነገር አለ። እርሱም የ90 በመቶ ህግ። 90% እጽዋት ተኮር ምግብን መመገብ፣ አነስተኛ ካሎሪ መውሰድ። ይህ አውቶፌጅ የተባለውን የሰውነት ራስን የማጽዳት ሂደት ያነቃቃል። የሃርቫርድ ዩኒቨርሲቲ አዲስ ግኝት በዘመናችን ትልቁን አቧራ ያስነሳው የሃርቫርድ ዩኒቨርሲቲ ፕሮፌሰር ዴቪድ ሴንክለር ላይፍ ስፓ በሚለው መጽሐፉ ላይ እርጅናን ወደ ኋላ መመለስ እንደሚቻል በቤተ ሙከራ አረጋግጫለሁ ይላል። የእሳቸው ጥናት የሚያተኩረው ናድ በሚባል ሞለኪውል ላይ ሲሆን በላቦራቶሪዎች ውስጥ ያረጁ አይጦችን አይን እንዲያይ በማድረግ ኤጂንግ ኢዝ አ ዲዚዝ ኤንድ ኢት ኢዝ ትሪተብል በማለት የሴል ዕድሜን ወደ ኋላ መመለስ እንደሚቻል በማሳየት ዓለምን አስገርመዋል። ኒኮቲናማይድ፣ ሞኖኒክሎታይድ እንደ ሬስቬሪትሮል እነዚህ ንጥረ ነገሮች ሴሮቶኒን የሚባሉ የረጅም ዕድሜ ጂኖችን ያነቃቃሉ። እነዚህ ጂኖች የተጎዳን ዲኤንኤን የመጠገን ሥራ ይሰራሉ። ይህም ማለት በቅርቡ እርጅናን እንደ ጉንፋን የምናክምበት ጊዜ ሩቅ አይደለም። የ100 ዓመት ወጣት ለመሆን የግድ ሚሊዮነር ወይንም የ100 ዓመት ወጣት ለመሆን የግድ ሚሊዮነር መሆን ወይንም ላቦራቶሪ መግባት የለብንም። ታዲያኛ ዛሬ ምን ማድረግ እንችላለን? እንግዲያውስ ዋናው ሚስጥር ይሄ ነው። ሳይንሱ የሚመክረን 8 የማይቀየሩ የጸረ እርጅና ህጎች። አንደኛው ኮልድ ኤክስፖዠር፣ በቀዝቃዛ ውሃ መታጠብ የሰውነት የበሽታ የመከላከል አቅምን እንዲሁም የሜታቦሊዝም ፍጥነትን ይጨምራል። ሁለተኛው ሶሻል ኮኔክሽን፣ ብቸኝነት ዕድሜን እንደ ሲጋራ ያሳጥራል። ከሰዎች ጋር መገናኘትና መሳቅ ለረጅም ዕድሜ ወሳኝ ነው ይለናል። ሶስተኛው ፀሐይን መከላከል ሰን ፕሮቴክሽን፣ የቆዳ መሸብሸብ 80% የሚከሰተው በፀሐይ ዩቪ ጨረር ነው። የፀሐይ መከላከያ ሰንስክሪን በየቀኑ መጠቀም የቆዳን እርጅና ያቆማል። ፈጣን ጾም ኢንተርሚተንት ፋስቲንግ፣ አልፎ አልፎ በቀን ውስጥ ለ16 ሰዓት አለመብላት ወይንም መጾም አውቶፌጅ የተባለ ሂደትን ያነቃቃል። ይህም ማለት ሰውነታችን የሚሞቱ ህዋሶችን ወይንም ያረጁ ሴሎችን ራሱ በራሱ በማጽዳት በአዲስ ይተካቸዋል። ይህም የሴል እድሳትን ያፈጥናል። አምስተኛ ሬቲኖል ቪታሚን ኤ። በምሽት ሬቲኖል መጠቀም የኮላጅን ምርትን ያፈጥናል። ይህ ደግሞ ቀጭን መስመሮችን መሸብሸብንም ያስወግዳል። የተመጣጠነ ምግብ እንደ ሰማያዊ እንጆሪ፣ አቮካዶና ቅጠላማ አትክልቶችን መመገብ በሰውነታችን ውስጥ ያለውን
ፍሪ ራዲካል በመዋጋት እርጅናን ያዘገያል። 7ኛ ጥራት ያለው ጥልቅ እንቅልፍ። በእንቅልፍ ወቅት ሰውነታችን ሴሎችንና ዲኤንኤን ይጠግናል። ከ7 እስከ 8 ሰዓት መተኛት ለወጣት ቆዳ ወሳኝ ነው። 8ኛ ስኳርን መቀነስ። ስኳር የቆዳ ኮላጅንን በማጥቃት እርጅናን ያፋጥናል። እርጅናን 100% ማቆም ባንችልም ጤናማ የአኗኗር ዘይቤን በመከተል የ60 ዓመት ሰው ሆነን የ40 ዓመት ሰው ይመስል መታየት እንችላለን። የወጣትነት ሚስጥር በአንድ አስማታዊ ኪኒን ውስጥ የለም። ጥቂት ዘይት መቀባት ብቻም ሳይሆን ነገር ግን በምናደርጋቸው ትንንሽ ምርጫዎች ውስጥ ይገኛል። ሳይንሱ በየቀኑ እየተራመደ ነው። ምናልባትም በቅርብ ርቀት 120 ወይም 150 ዓመት መኖር ተራ ነገር የሚሆንበት ዘመን ይመጣል። እናንተስ ስለ እርጅና መከላከያ ሳይንስ ምን ታስባላችሁ? ከላይ ከጠቀስናቸው ውስጥ የትኛውን ለመጀመር ታስባላችሁ? ኮሜንት ላይ ያሳውቁኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለምትወዱት ሰው ሼር ማድረጋችሁን አትርሱ። ለተጨማሪ እንዲህ ያሉ ሳይንሳዊ ቪዲዮዎች ቻናሉን ሰብስክራይብ አድርጉ። ቀጣዩ የቪዲዮ ርዕስ ምን ይሆንላችሁ? ኮሜንት ላይ አስቀምጡልኝ። የዘላለም ወጣትነትን የሚያህል ጤና ተመኘውላችሁ።